ይህ የረሱል ሰለላሁ ዐለይሂ ወሰለም ታላቅ ምክር ነው። አንድ ሰው ወደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጣና ለዱንያም ሆነ ለአኺራ የሚጠቅም ንግግር ለመጠየቅ መጣሁ አላቸው። እርሳቸው ደግሞ የመጣልህን ጠይቅ አሉት። ከሰው ሁሉ አዋቂ ለመሆን እፈልጋለሁ አላቸው። እርሳቸውም አላህን ፍራ አሉት። ከሰው ሁሉ ሀብታም ለመሆን እፈልጋለሁ አላቸው። ባለህ ነገር ተብቃቅተህ አላህን አመስግን አሉት። ትክክለኛ ፈራጅና ታማኝ ሰው ለመሆን እፈልጋለሁ አላቸው። ለራስህ የምትወደውን ለሰዎች ውደድ አሉት። ከሰው ሁሉ ብርቱ ለመሆን እፈልጋለሁ አላቸው። በአላህ ተወከል አሉት። በአላህ ዘንድ ብቸኛ ተመራጭ ለመሆን እፈልጋለሁ አላቸው። ዚክር አብዛ አሉት። ከሰው ሁሉ በላጭ ለመሆንና ጥሩ ሰው ለመሆን እፈልጋለሁ አላቸው። ለሰው ጠቃሚ ሁን አሉት። የተከበረና ቸር ሰው ለመሆን እፈልጋለሁ አላቸው። ችግርህን ለፍጡር አትንገር አሉት። ረሱልና አላህ ሱብሓነሁ ወተዓላ እንዲወደኝ እፈልጋለሁ አላቸው። አንተም እነርሱ የወደዱትን ውደድ አሉት። ከወንጀል የጠራሁ ሆኜ አላህን መገናኘት እፈልጋለሁ አላቸው። ጀናባህን በደንብ ታጠብ፣ እስቲግፋር አብዛ፣ ማልቀስ፣ መተናነስ፣ መታመም አለብህ አሉት። ከበጎ ሰሪዎች ለመሆን እፈልጋለሁ አላቸው። እርሳቸውም አላህን ልክ እንደምታየው ሆነህ ተገዛው አሉት። ኢማኔ እንዲሞላ እፈልጋለሁ አላቸው። ጸባይህን አሳምር አሉት። ሪዝቄ እንዲሰፋ እፈልጋለሁ አላቸው። መተናነስ አዘውትር አሉት። ዱዓዬ አላህ ዘንድ ተቀባይነት እንዲኖረው እፈልጋለሁ አላቸው። ሐራም አትብላ አሉት። አላህን ከሚታዘዙት ሰዎች ለመሆን እፈልጋለሁ አላቸው። ግዴታ የተደረጉብህን ሁሉ ፈጽም አሉት። ከአላህ ዘንድ ትልቁ ሐሰና ወይም ደግ ሥራ የቱ ነው ብሎ ጠየቃቸው። መልካም ጸባይ፣ መተናነስና በችግር ላይ ትዕግስት ማድረግ ነው አሉት። ከአላህ ዘንድ የትኛው ሥራ ነው መጥፎ ሥራ ሲል ጠየቃቸው። መጥፎ ጸባይና ፍላጎትን መከተል ናቸው አሉት። በዱንያም ሆነ በአኺራ የአላህን ቁጣ የሚያበርድ ምንድነው ሲል ጠየቃቸው። ድብቅ ሶደቃና ዘርን መቀጠል ናቸው አሉት። የቂያም ቀን በአላህ ስር ለመሰብሰብ እፈልጋለሁ ሲል ጠየቃቸው። ሰዎችን አትበድል አሉት። የቂያም ማለት አላህ እንዲያዝንልኝ እፈልጋለሁ አላቸው። ለአላህ ባሪያዎች እዘን አሉት። የቂያማ ቀን የጀሃነምን እሳት የሚያጠፋው ምንድነው ሲል ጠየቃቸው። በችግር ላይ ወይም በሙሲባ ላይ ትዕግስት ማድረግ ነው አሉት። በትንሣኤ ቀን ነውሬ እንዲሸፈንልኝ እፈልጋለሁ ሲል ጠየቃቸው። የወንድምህን ነውር ሸፍን አሉት። የቂያማ ቀን ከአላህ ቁጣ ሰላም ለመሆን እፈልጋለሁ ሲል ጠየቃቸው። በአንድም ፍጡር ላይ አትቆጣ አሉት። አላህ ሱብሓነሁ ወተዓላ ባወቅነው በሰማነው የምንሰራ ያድርገን። አሜን።